እሺ ያው ሄሎ ከኔ ጋር ነህ? ሄሎ ሄሎ ሃሎ እሺ ያው አጣህ ለእርሱ ተጋሪ የለውም። በዚህም በማጥራት ታዘብኩ። እኔም የሙስሊሞች መጀመሪያ ነኝ። በል እስልምና የተጀመረ በሙሐመድ ከሆነ አብርሃም እንዴት ሙስሊም ሆኖ ቆየ? እንዲህ እስከሆነ አሁን ላስረዳሽ። ተግባባን? አዎ የትም ሳንሄድ እዚሁ ከፍ እንበልና የእስልምና የማን መንገድ እንደሆነ ይንገረን ራሱ። እዚሁ ሳንሄድ የትም ሳንሄድ ያው አንዲት እርምጃ ነው ከፍ የምለው። ያው ምን ይላል? ይሄን አንብበው። ወደ ማን መንገድ እንደወሰዳቸው አላህ ነቢዩ ሙሐመድን ቀድሞ እዚህ ጋር ሊነግራቸው ነው። ምን ይላል? እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛ ሃይማኖት ወደ እውነት ተዘንባይ ሲሆን የአብርሃምን መንገድ መራኝ፣ እርሱም ከአጋሪዎቹ አልነበረም። የአብርሃም መንገድ ምንድን ነው የመራቸው? ነቢ ሰለላሁ ዐለይሂ ወሰለም ያው ሙስሊምነት ነው ማለት ነው። ወደ አብርሃም ወንድም ወደ አብርሃም እምነት ከመራቸው እኮ እሳቸው ጀማሪ ሊሆኑ አይችሉም። እዚህ ጀማሪ ነኝ የሚሉት ጀማሪ ሳይሆን እኔ ሙስሊሞች ነኝ ይላል እንጂ የእስልምና ሃይማኖት ጀማሪ አይደለም ወገናችን። ሙስሊምና እስላም ማ ልዩነት ሊኖረው አይችልም። ላስረዳ፣ ችግር የለም። ኢስላም ማለት ወደ አብርሃም እምነት ከተመሩ እሳቸው የአብርሃም እምነት ተከታይ ነው እንጂ የሚሆኑ አብርሃም ሙስሊም ከሆኑ የሙስሊሞች ጀማሪ መሆን ማለት እኮ የሃይማኖቱ ጀማሪ መሆን ማለት ነው። የሙስሊሞች ጀማሪ አይደለም የሚለው ጀማሪ አይደለም። እዚህ ጋር አሁን ከትውልዳቸው አንጻር የሙስሊም መጀመሪያ ነኝ በል የሚላቸው ምንድን ነው ከተባለ ያውና ከትውልዳቸው አንጻር ነው። ገብተዋል። አንድ ነቢይ ከተላከለት ትውልድ የመጀመሪያ ሙስሊም ነው አይደለም? አዎ የመጀመሪያ ሙስሊም ነው። አየህ፣ ከትውልዱ አንጻር። ከእርሱ በፊትስ በዚህ የታዘዘ በማን መንገድ ነበሩ ከተባለ እና አብርሃም ነበሩ። የአብርሃምን መንገድ መራኝ ይታያል። የአብርሃምን መንገድ መራኝ። የተመሩት ይህ አብርሃም መንገድ እስልምና ነው ማለት ነው። እርሳቸው ደግሞ ለዚህ ከሆኑ የእስልምና ጀማሪዎች አብርሃም ነው እንጂ መሐመድ ሊሆን አይችልም። የእስልምና ጀማሪ ነው አይልም እኮ ወገናችን። ኧረ በፈጣሪ ተረዳ እንጂ የእስልምና ጀማሪ አይልም ቃሉ አንደኛ። እሺ ኢስላም ማለት ሙስሊም ማለት ልዩነቱ ንገረኝ ካወቀው፣ ችግር የለውም። አንተ አንድ አድርገህ ተረድታቸው ነው። ኢስላም ማለት ምን ማለት ነው? ማለት መገዛት ነው። ኦኬ በጣም ኢስላም ማለት ለአላህ መገዛት ማጎብደድ ማለት ነው። እሺ ማለት እሺ፣ ሙስሊም ማለት ምን ማለት ነው? ተከታይ። በጣም ጥሩ። አየህ አይደለ? አሁን ክርስትናና ክርስቲያን አለ አይደለ? ክርስትና የምትለው ምንድን ነው? ሃይማኖቱን ነው አይደለ? ክርስቲያን የምትለው ደግሞ የሃይማኖቱን ተከታይ ነው አይደለ? አዎ። አሁን የክርስትና ጀማሪ የሚባልና ወይንም የክርስቲያኖች የመጀመሪያ ቢባል በዚህ ባለህበት በተላከበት አንድ ነብይ ሲላክ ጊዜ ለትውልዱ ለዚህ የዚህ ሃይማኖት የመጀመሪያ ተከታይ ይሆናል። ቦታል አይደለ? ያ ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን የአምላክን ህግና ስርዓት እስልምናን በመከተል ከትውልዳቸው ማን ነው ቀዳሚ ከተባለ እርሳቸው ናቸው። ለምሳሌ በሱረቱል አዕራፍ ላይ ሙሴ እኔ የምእመናን መጀመሪያ ነኝ ይላል። ምን ትላለህ? አብርሃም ከሃዲ ነው ማለት ነው? እነ ያዕቆብ ከሃዲ ናቸው ማለት ነው? ቆይ ጥሩ። አሁን እንትና አትበል። እስልምና መቼ ነው የተጀመረ? እስልምና ሃይማኖት መቼ ነው የተጀመረ? ፋክቱ ከአዳም ጀምሮ። መቼና በየት ነው የተጀመረ? ከአዳም ጀምሮ። አዳም ሙስሊም ነበረ? አዎ አዳም ሙስሊም ነበር። እስልምና እኮ የተጀመረ በ16ኛው ክፍለ ዘመን በአረቡ ምድር ነው። እንዴት ሊሆን ቻለ? ምንድን ነው? እሺ ሀሳቢን ችግር የለውም። በቃሽ ወደ አንተ ማስረጃ ምን ለማለቱ አሁን ለተናገረ ማስረጃማ እኮ ራሱ ቁርአኑን ነው ሪፈር አድርጌ ያቀረብኩኝ እኔ እኮ። የቱ ጋር አውጣ? በዚህ ክፍለ ዘመን ሙስሊም የሚባል የተጀመረ እኮ ሙስሊም የሚባል የተጀመረ በእሳቸው በሙሐመድ ብቻ እንደሆነ በዚህም ታዘዙ። እኔም የሙስሊሞች መጀመሪያ ነኝ። እንዲህ ከሆነማ የሙስሊሙ ጀማሪ መባል ያለበት አደም ነው እኮ። አዳም ጥሽ ይኸውልህ ከትውልዳቸው አንጻር የመጀመሪያ ሙስሊም ናቸው እያልኩ ነው። ይሄን ደግሞ በዚያ በቁርአን ላይ እየፈታህልህ ነው። ገብቶሃል አይደለ?
ከትውልድ አንጻር ከአምላክ ዘንድ በቃ ችግር የለውም። በቃ ዝም እንደ አይምሮ ነው። በቁርአን አላረው ከትውልድ አንጻር ሙሐመድ የአብርሃም የልጅ ልጅ አይደለም እንዴ? እኮ ስለ አብርሃም ስለ ሃይማኖት ሙሐመድ እኮ የአብርሃም የልጅ ልጅ ነው። አዎ ናቸው። ሙሐመድ የአብርሃም የልጅ ልጅ ነው። አዳምጠኝ። ይኸውልህ ከትውልዱ አንጻር አንድ ነብይ ለህዝቡ የመጀመሪያ ሙስሊም ነው። የአምላክን ትእዛዝ መጀመሪያ የሚቀበለው ነብይ ነው። የአምላክ ትእዛዝ ደግሞ ኢስላም ነው አይደል? ስለዚህ ያ ከትውልዱ አንጻር የመጀመሪያ ነኝ። እዚህ ጋር ምን አሉ? ለእርሱ ቁል ኢነ ስግደቴም አምልኮዬ ሁሉ ለአምላኬ ነው ታዛዥነት ያሉ። በዚህ ላይም የመጀመሪያቸው ነኝ። ከሁሉም ከትውልዳቸው የመጀመሪያ ቀዳሚ ያ ነብይ ነው። ሙሴ ለህዝቡ የመጀመሪያ ነብይ ነው። አብርሃም ለህዝቡ የመጀመሪያ ሙስሊም ነው። ኢስሐቅ ለህዝቡ የመጀመሪያ ሙስሊም ነው። አየህ አይደለ? የሙሴን ምሳሌ እየሰጠሁ ነበር ቅድም። እኔ ምዕመናን መጀመሪያ ነኝ ይላል። እሺ በጣም ጥሩ። ሱረቱ ሁለት እንድትሄድ ነው። ሙሴ ምን ይላል መጽሐፍ ቁርአን ላይ እዚህ የሰጠኝ ማስረጃው ላይ እዛው ላይ እኔ ምዕመናን መጀመሪያ ነኝ ይላል። ምንድን ነው? ምን ማለት ነው? ይሄ ከእርሱ በፊት ምዕመናን የለም ማለት ነው? በተለይ አውጣና ሳየኝ አምጣው። እሺ ማየታችን ጥሩ ስለሆነ ብዬ ነው። ልክ ነው። እና ስለዚህ እኔ ምዕመናን መጀመሪያ ነኝ ይላል። ዋና አወል እሺ አምጣው። እሺ ልየው ሱረቱል አዕራፍ 144 እሺ ያው እነዚህ ጋር 143 እሺ ያው ይታያል። ሙሳም ለቀጠሯችን በመጣና በጌታም ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተ እመለከታለሁና አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውም ቢረጋ በእርግጥ ታየኛለህ አለው። ጌታውም ለተራራው በተገለጸ ጊዜ እንኩትኩት አደረገው። ሙሳም ጮሆ ወደቀ። በአንሰራራም ጊዜ ጥራት ይገባ ወደ አንተ ተመለስኩ፣ እኔም በወቅቱ የምዕመናን መጀመሪያ ነኝ አለ ይላል። ያው የምዕመናን መጀመሪያ ነኝ አለ ሙሴ። እኔ እኮ መጽሐፍ ቅዱሳችሁ ላይ ያለ አልሄ ብዬ ነው። ቁርአን ላይ ነው ላይ ይኖራል። መጽሐፍ ቅዱሳችሁ ላይ ያልሄ ብዬ ነው። ታው መጽሐፍ ቅዱስ አላልኩም። ዝም ብላ እንትና አይ ይቅርታ፣ እኔ መጽሐፍ ቅዱስ ላይ ነው አክሴፕት አድርጌ ነበር። ችግር የለም። ታው እንደዛ አላልኩም። ወራ እንደዛ የሚል ቃል አልወጣኝም። እውነት እንደዛ ችግር የለም። ኖ ማተር። እኔ ሚስ አንደርስታንዲንግ ነው የኔ ችግር ነው። ታው አሁን እዚህ ጋር ስለዚህ ቆይ ልመለስልህ አንዴ ቆይ እዚህ ጋር ልጠይቅህ። የምዕመናን መጀመሪያ ላይ በአንተ ግንዛቤ ከእርሱ በፊት ምዕመናን የለም ነበር ማለት ነው? ከሙሴ በፊት ቆይ በቁርአኑ እንጂ እኮ በእኛ የለም፣ በእናንተ ነው እሱ ያለ። አሁን ስለ መጽሐፍ ቅዱስ እያወራን አልነበረም? ለምን ተዋሽ ከሆንክ ማለት ነው። ቆይ አዳምጠኝ። ስለ መጽሐፍ ቅዱስ አላወራንም እስካሁን። እያወራን ያለ ነው ስለ ቁርአን ነበር እኮ። ስለ ቁርአን ጀማሪ ነው ነብዩ መሐመድ ጀማሪ ነኝ ቢሉም ውሸት ሊባል ነውና ይሄ እንዴት አሁን ይሰጣጥ ነው? ሙሴ መጀመሪያ ነኝ ያለውና ነብዩ መሐመድ ውሸታቸውን ነው እኔ ጀማሪ ያሉ አይደለም። ስለ አረዳዱን እየነገርኩህ ነው። ቆይ አንዴ ለአረዳዱን ላሳይህ። በወቅቱ ይላል ይታያል አይደለ? በህዝቦቻቸው ዘንድ የመጀመሪያ ምዕመናን ናቸው እነሱ ነው። አሁን እንዴት እንደሆነ ነገሩን አስረዳ። ከአምላክ ዘንድ መጀመሪያ ትእዛዝ የሚመጣው ለነብይ ነው አይደለ? በዚህ እንስማማለን። አዎ ነው። እሺ ለአምላክ የመጀመሪያው ታዛዥ ማን ነው ከተባለ ያ ነብይ ነው ወይ? አዎ ያ ነብይ ነው። ነብይ ሳይታዘዝ በፊት ትውልድ መጥቶ ነብይ አይቀድምም። ትውልድ የሚመጣው ከነብይ በኋላ ነው። ስለዚህ ለዚህ ከተላከለት ትውልድ አንጻር ያ ነብይ የመጀመሪያ ታዛዥ፣ የመጀመሪያ ፍጻሜ አማኝ ይባላል። ገብቶሃል አይደለ? ከዚህ አንጻር ነው። ስለዚህ ሁሉም ነብይ ለየትውልዱ የመጀመሪያ ሙስሊም ይባላል። የመጀመሪያ ታዛዥ ማለት ነው። ሙስሊም ማለት ታዛዥ ማለት ነው። የአምላክን መጀመሪያ የሚታዘዘው ከትውልድ በፊት ቀድሞ ነብይ ነው። ከዚህ አንጻር ነው። ገብቶሃል አይደለ? አሁን ሙሴም የመጀመሪያ ምዕመናን ነኝ ሲል ጊዜ እና አብርሃም ከሃዲ ናቸው ማለት ነው አይደለም። ከትውልዱ አንጻር የመጀመሪያ ምዕመን ነኝ እያለ ነው። ይሄ ቆይ በጣም ጥሩ። እንደ ቁርአኑ ልቀበለው። እንዲህ ከሆነ የአብርሃም ልጆች እስማኤልና ይስሐቅ
የይስሐቅ ልጆችም በሃይማኖት ነው የኖሩ። እንዲያውም መስዋዕት ሆኖ ቀርቧል። ቁርአንም ይመሰክርለታል ይስሐቅን። ወርሱ እንመጣለን። ችግር የለውም። ስለምነታችሁ ደህና ነኝ። እንቀጥል፣ ችግር የለም። ስለዚህ ነብዩ መሐመድ መጀመሪያ ካልሆኑና እና አብርሃም እና ይስሐቅ ሙስሊም ከሆኑ ለምን ተለያየ? እንደ ይስሐቅ ልጆች መጽሐፍ ቅዱስ ቶራት ለምን አልነበራቸውም? ቶራት ደግሞ ስለ እስልምና የለም የሚናገር። አሁንም ቤተ እስራኤሎች በመካከለኛው ምስራቅ ሙስሊም አይደለም፣ በልዩነት ነው የሚኖሩ። እነሱ ይሁዲዝም ናቸው፣ ሙስሊሙ ሙስሊም ነው። እንዲህ ከሆነ እኮ መሐመድ ምንድነው የምንላቸው? እንዲህ ከሆኑ ቁርአንም የሳቸው አይደለም ሊሆን ነው። እንዲህ ከሆነ መጀመሪያ ካልሆኑ ይህ ቁርአን ከአዳም ጀምሮ ያለ የአዳም ነው እንጂ የሙሐመድ አይደለም። አሁን ስለ ቁርአን መቼ እንደመጣ ነው እየጠየቅ ያለው? አዎ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነው የመጣው። የነብዩ መሐመድ አጀማመርና የቁርአን አመጣጥ አንድ መሆን አለበት። ቁርአኑ ወይ በሳቸው ጊዜ መሆን የለበትም። በሳቸው ጊዜ ከሆነ ደግሞ እሳቸው ናቸው ጀማሪው። አይደለም ወገናችን፣ እንደሱ አይደለም። ይህ ካልሆነ ያላስረዳ አምላክ በየጊዜው ነብያትን ሲያስነሳ ጊዜ በየጊዜው ተጣጣዋል። አየህ ለሙሴ የሰጠውን መጽሐፍ በሙሴ ህግ ላይ ስለ አዳም ይናገራል፣ ስለ አብርሃም ይናገራል። ከዚያን ጊዜ በፊት መኖር አለበት። ሙሴ አሁን ሊሰጠው አይገባም ብለህ አትቃወም። አያርል አምላክ በየጊዜው ነብያትን ያስነሳል። ለዚያ ለነብይ ደግሞ እኮ መጽሐፍን በየጊዜው ሙሴ። ስለዚህ ስላለፉት ወይ ተረጋጋ እንጂ ስላለፉት ታሪክ ይገልጽለታል። ለሙሴ ሲያወርድለት ጊዜ ሲገልጽለት ጊዜ አምላክ ይሄን ቃል ስለ አብርሃም ምን እንደነበር ይነግረዋል። የዛን ጊዜ መኖር አለበት ይሄ ተኦሪት እንጂ አሁንማ አልቀበለውም ብለህ አትመልሰው። አየህ አምላክ ስላለፈውም የሚያውቅ ነው። ስለዚህ ያለፈውን ሁሉ በዚህ ባወረድ በላከው ነብይ ላይ ስላለፈው ይተርክለታል፣ ይገልጽለታል። አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለነ አብርሃም፣ ስለነ ኢስሐቅ፣ ስለነ ያዕቆብ፣ ስለነ ዮሴፍ፣ ስለነ ዳዊት፣ ስለነ መሲሁ እንዳለ ስለነዚህ ሁሉ ይተርክላቸዋል፣ ይነግራቸዋል። በዚህ ላይ እምነታቸው ሁሉ አሁን ያልካቸውም የአብርሃም የኢስሐቅ ልጆች እና ያዕቆብ ሙስሊሞች እንደሆኑ ቃል በቃል ላሳይ ይችላል። ጥሩ ጥያቄ ልቀጥል። ጥሩ እየመለስክ ነው፣ ጎበዝ ልጅ ነህ። ሙሴ የመጀመሪያ ምዕመን ከሆነ እሱ ሙስሊም ከሆነ የሙሴ መጽሐፍ አሁን ከናንተ እጅ የት አለ? የሙሴ መጽሐፍ በቁርአን አክሴፕት አድርገው የእስልምና እምነት ተከታይ የመጀመሪያ ምዕመን እንደሆነ ከነገርኸኝ የሙሴ መጽሐፍ ከቁርአን ጋር ለምን አልተካተተም? በጣም ጥሩ ተካቷል። የሙሴ መጽሐፍ ስለሆነ ሙሴ አስተምሮ ማለት ነው። የሙሴ አስተምህሮ አምላክ በእርሱ ላይ ያወረደለት ቃል የሙሴ አስተምህሮ ምን እንደነበር በቁርአን ውስጥ ተካቷል ወይ? በደንብ ተካቷል። ሙሴ ሙስሊም እንደነበር ተገልጿል ወይ? በተካተተው የእርሱ ቃል አዎ፣ በደንብ አለ ማስረጃ። መጽሐፉ ዳይሬክት 5 መጽሐፍ አለው አይደል? ሙሴ 5 መጽሐፍ አለው የለውም? ጥሩ። እንደ ቁርአን አክሴፕት ካደረኩ እንደ መጽሐፍ ቅዱስ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግምና ኦሪት ዘኍልቍ 5 እኮ የሙሴ መጽሐፍ ነው አይደለም? አላህ ሲናገር ጊዜ 5 ኦሪትን እንደሰጠው አልገለጸልንም። የሙሴ ትምህርት ለምን አልተካተተም ነበር አይደለ? አዎ ተካቷል እያልኩኝ ነው። መጽሐፉ ከየት ነው የመጣው? ከየት ነው የተገኘው? 5ቱ ቶራት የተደ ቁርአን እኮ አለ መጽሐፉ ብሏን አምጣው አሳየኝ። የት ነው አሁን እየተጠቀማችሁበት ያለ? ስለ መጽሐፉ በኋላ አሁን ትምህርቱ አለ ወይ ነው ጥያቄ አይደለ? የሙሴ ትምህርት ለምን አልተካተተም የሚል ጥያቄ። አላልሁም። እሺ አዳምጪ። ይኸውልህ አሁን መጽሐፎችን ሙሴ ኢስላሚክ ከሆነ እስላም ከሆነ የእስላም መጀመሪያ ምዕመንም ከሆነ ቶራት አለው መጽሐፉ። ቶራቱ የት አለ? ጀማሪ ከሆነ ከቁርአን በፊት አብሮ ኢንክሉድ ሆኖ መገኘት አለበት። ግን የለም መገኘት አለበት። ቁርአን ደግሞ አለ ይላል። እሺ መገኘት አለበት የሚለውን አንተ ከየት ነው ያመጣኸው? አንተ ነህ እኮ አሁን ያስተማረኝ። ሙሴ ሙስሊም እንደነበረ ካስተማርከኝ ወይኔን የሙሴ ስራውን አካሄድ ይሄንን ያንተ ያመጣኸው አንድ ነብይ ስላለፈው ለመናገር በዛን ጊዜ የነበረ መጽሐፍ መኖር አለበት የሚለውን ማስረጃ ከየት ነው ያመጣው? እዚህ ማስረጃ ከመጣ ክርስትና ድብጥባቱ ይጠፋል። አንድ ጥያቄ ብቻ ጠይቄህ ማለት ነው። ጠይቄህ ይቻላል። ጥሩ እሺ። አብርሃም የሚባል ሰው ታውቃለህ? አታውቅም?
አውቃለሁ። በጣም ጥሩ። ከአብርሃም በኋላ በመጣ መጽሐፍ ሳይሆን በዛ ጊዜ ከነበረ አንድ ማስረጃ ስጠኝ። አብርሃም የሚባል ሰው አብርሃም የሚባል ሰው መጽሐፍ አለው ለአብርሃም ነው። በአብርሃም ጊዜ ከነበረ አንድ ማስረጃ ስጠኝ አብርሃም ስለሚባለው አካል። ከዚያ በኋላ በመጣ እስቲ ጥያቄህን ግልጽ አድርግልኝ። አብርሃም የሚባል ሰው አለ አልከኝ? አዎ አለ። አብርሃም፣ ይስሐቅ፣ ያዕቆብ። አዎ አለ፣ እናውቃለን። ነገር ግን ከእነርሱ በኋላ በአንድ መጽሐፍ አልቀበልህም አልሰማህም በሙሴ ምናምን ብትለኝ በአብርሃም ጊዜ ከነበረ አንድ ማስረጃ ስጠኝ እነዚህ አካሎች ለመኖራቸው። በአብርሃም ጊዜ የነበረ መጽሐፍ ነው ነገር ወይስ ምንድን ነው? ግልጽ አድርገው። ለመኖራቸው አንድ ማስረጃ ለመኖራቸው ኦሪት ዘፍጥረት ቶራት ልበልህ እንዲገባ አልቀበለም። ስማ ለሙሴ የተሰጠውን አልከኝ አይደል ቀደም። ስለዚህ በእርሱ ከነበረ ነው የፈለጉት። እኔ እኮ አብርሃም መጽሐፍ አለው አላልሁህም? እኔ መጽሐፍ አለው አላልኩህ። ሙሴ ነው እኮ አለው ያልሁህ። መጽሐፍ አለው አላልኩህ ማለት መጽሐፍ አለው እንግዲህ ምንድን ከነበረበት ዛኔ ለመኖራቸው አንድ ማስረጃ ስጠኝ ነው። ኦኬ አብርሃምና ይስሐቅ ያዕቆብ የሚባሉ ለመኖራቸው ነው። ሁለቱ መጽሐፍ ጠቅስልሃለሁ ከመጽሐፍ ቅዱስም ከቁርአንም ይሄው አይደለ? ስለዚህ ከእነርሱ በኋላ ከዚያ በፊት የነበረ ማስረጃ መኖር አለበት የሚል ከመጣ መጽሐፍ ቅዱስ ውድቅ ይሆናል። አሁንም ቁርአን ላይ ተመጡና ጥያቄ ተጠይቁና አሃ ስለዚህ ከዚያ በፊት በነበረ መጽሐፍ ስጡኝ ካላችሁ የራሳቸው ነው መጀመሪያ የሚወድቀው። ከዚያ በፊት የነበረ ከዛ በፊት የነበረ መጽሐፍ ስጠኝ አይደለም ያልሁህ። እኔ ስለ መጽሐፍ አይደለም እኔም መጽሐፍ አላወራም። ችግር የለም ከአብርሃም በፊት ምክንያቱም የምናረጋግጠው ታንጀብል በሆነ መረጃቸው ነው። ሙሴ በቁርአን እኮ አስነበበን። ሙሴ ምዕመኑ የመጀመሪያ የአላህ ምዕመን መሆኑን ነገረን አይደለም? ራሱ ደግሞ ቁርአን መልሶ ሙሴ የአላህ ምዕመን መሆኑን ከነገረን በኋላ ሙሴ ደግሞ ቶራት እንዳለው ወይም ቶራት እንዳለ ነገረን። ራሱ ቁርአን ማለት ነው። ቶራት አለ አለ። ቶራትንም አረጋጋጩ ነኝ አላረጋግጧል መኖሩን። ስለዚህ ቶራት ለምን ቶራትና ቁርአን ለምን አንድ ሆኑ አልሆኑም ነው? አንድ ናቸው እኮ ገናችን አስተምሮታቸው አንድ ነው እያልኩኝ እኮ ነው። የሙሴ እንዴት ሆኖ እሻዳምጤ ልመልስልህ። ቶራት ማለት ለሙሴ የተሰጠው አስተምሮ ነው አይደል? ቶራት እኮ ቶራት ሙስሊም ከሆነ ቤተ እስራኤሎች ለምን ይሁዲዝም የሙሴን እምነት ለምን ይከተላሉ? አንድ ከሆነ ለምን ሙስሊም አይሆኑም እኮ? ይኸውና የራሳቸው የነሱ ስህተት ነው ታዲያ። አሁን ተውራት ለሙሴ ተሰጥቶ ነበር ወይ? አዎ። የሙሴ አስተምህሮ ተውራት አለ ወይ? ለእናንተ ተገልጿል ወይ? በዚህ በቁርአን ላይ አዎ በደንብ ተገልጿል። ማስረጃ ልስጥህ እያልኩህ ነው። የመሲሁ አስተምህሮ፣ የኤልያስ አስተምህሮ፣ የአብርሃም አስተምህሮ፣ የኢስሐቅ አስተምህሮ፣ የያዕቆብ አስተምህሮ፣ የዮሴፍ አስተምህሮ፣ የዳዊት አስተምህሮ፣ የሰለሞን አስተምህሮ እንዳላለን እኮ እጃችን ላይ ይገኛል። ገብታችኋል አይደለ? ይሄ ነው። አሁን ሙሴ ምን አስተማረ ከተባለ በተውራት ላይ ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ለህዝቦቹ እንዲህ አላቸው። ምን አለ? ህዝቦቼ ሆይ በአንድ አላህ የምታምኑ ከሆናችሁና ሙስሊሞች ከሆናችሁ በእርሱ በአንዱ አምላክ በአላህ ላይ ብቻ ተመኩ አላቸው ይላል። ይሄን ሙሴ አስተምሮ ማለት ነው። ህዝቦቹ ምን አሉ? ፈቃሉ ዐለላሂ ተወከልና፣ እነሆ በአምላካችን በአላህ ላይ ብቻ ተመክተናል አሉ። ረበና ላ ተጅዐልና ፊትነተን ሊልቀውሚ ዛሊሚን፣ ጌታችን አላህ ሆይ ለበደለኛ ህዝቦች ፈተና አታጋልጠን አታውጣን ለእነርሱ ብለው ተናገሩ ይላል። የመሲሁ ትምህርት ምን ነበር? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ። ምን አላቸው? እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአምላካችሁ መልእክተኛ ነኝ፣ ከእኔ በፊት ያለውን ተውራትን የማረጋግጥ። ያ ማለት ለሙሴ ተሰጥቶ የነበረ መጽሐፍ መሆኑን ያረጋግጣል። አሁን እኛ እናምናለን ለቀደምት ነቢያት። ገብታችኋል? ያ ትምህርቱ ምን ነበር የሙሴ የሚለውን ደግሞ መሲሁ በጊዜው ይነግራቸዋል። ገብታችኋል? ስለ አብርሃም ሲነግራቸው አብርሃም እንዲህ አለ እያልን እንናገራለን። ስለ ኢስሐቅ ቆይ እሺ ልግባ እንደዚህ። አሁን አንተ ከቁርአን ላይ ያለ አስተምሮ ነው እየነገርኸኝ ያለህ። እኔ እኮ ምልህ አሁን ቁርአንንና ቶራትን እንጅልን አንድ አድርገን አለመያዛችን ልዩነታችን የተለየ ነው። አሁን አንተ ሁሉን ደምድመህ ሙስሊም ነው ያልህ። እኔ ደግሞ ሙስሊም በነቢዩ አማካይነት የተጀመረ ነው። ምክንያቱም ነቢዩ መሐመድ ምን ብሏል? ከእርሱ በፊት ያሉትን መጻሕፍት የሚያረጋግጥ ሲሆን መጽሐፍን ወይም ቁርአን በአንተ ላይ ከፋፍሎ በእውነት አወረደ።
ተውራትንና ኢንጂልንም አውርዷል። አሁን ይህን ለማረጋገጥ አይደለም መጻሕፍትን ለማረጋገጥ ሲሆን የወረደ ቁርአን የተረጋገጡት ኢንጂልና የተረጋገጡት ተውራት ወዴት አሉ? ሙስሊም መሆናቸውንስ ለምን አልነገሩንም? ጥያቄ ይሄ ነው እንጂ ከቁርአን ላይ የሙሴ አስተምሮት የአብርሃም አስተምሮት የለም የአልመሲህ አስተምሮት የለም ማለት አይደለም። እሺ አሁን ቁርአን ያረጋገጣቸው መጽሐፎች ይኸውልህ እንዴ አዳምጠኝ። አሁንም እዛው እየተመለስክ ነው። አምላክ የሆነ ነብይ ባስነሳ ጊዜ የሆነ ዘመን ላይ ስላለፈው ይገልጥለታል አይገልጥለትም? ለዚህ ነብይ አሁን ላይ ትንሽ እንትን አለኝ ወይ ጥያቄን አልተረዳኸኝም? እኔ የምልህ አክሴፕት አሁን መጽሐፍ ቅዱስ ቆይ አሁን እኮ መጻሕፍትን በጋራ አክሴፕት ልናደርጋቸው ነው። ሁሎችም ከላይ የወረደን የመቀበል ግዴታ አለብን። አንተ መጽሐፍ ቅዱስን መሰረት አድርገህ የተረጋገጠውን ለምን አትቀበልም? ሙስሊምነቱንስ በዚህ ለምን አታረጋግጥልኝም? ለምን የሙሐመድን ብቻ ገንጥለህ ያዝ? ምክንያቱም ሙሐመድ አረጋገጠው እኮ። ካረጋገጠው አንተ አክሴፕት ማታደርገው ለምንድን ነው? አረጋገጠው ምኑን ነው? አሁን እኮ ሁሉ አብርሃም፣ ሙሴ፣ ይስሐቅ ሙስሊም እንደሆኑ እኮ ልትነግረኝ ነው። አስረዳሽ አዳምጥ። ያረጋገጠ ጊዜ ሲል በቁርአን ላይ በመጽሐፍ ቅዱስ ላይ ያሉትን እነዚህ እውነታዎችን ያረጋግጣል ማለት ነው። እሺ ያሉትን እውነት ያረጋግጣል። ሌላ ቦታ ደግሞ አራሚ እንደሆነ ይገልጸዋል። እንደተበረዘ ሁሉ ይገልጻል። በውስጡ መጽሐፍ ቅዱስን ለሶስት ከፍሎ ነው ኢስላም። አንድ አዳምጥ ልጨርስ እኮ አሁን የተረጋገጠው ትክክለኛው ከእናንተ እጅ መኖር አለበት። እኛ ከበረዝነው ትክክለኛው መጽሐፍ ቅዱስ ከእናንተ እጅ መኖር አለበት አለ። በእርግጠኝነት አለ። በደንብ አድርጌ ነው ማስረግጬ የምነግርህ አለ። ያልተበረዘው አዳምጠን አንዴ እስክጨርስ ድረስ እባክህ። ያልተበረዘው ከእናንተ ጋር አለ ወይ? በደንብ አለ። የቱ ጋር ነው ከተባለ ያው ቅድም እየተናገርኩ ነበር። የሙሴ አስተምህሮ፣ የመሲሁ አስተምህሮ፣ የአብርሃም የኢስሐቅ ያዕቆብ አስተምህሮ ብሎ እነዚህን አምላክ በመጨረሻ ነብይ ላይ ገለጣቸው። ገብታችኋል አይደል? የግዴታ መጽሐፋቸውን አምጥቶ የሙሴ መጽሐፍ ይሄ ነበር ብሎ ቆይ ተረጋጋ ማስቀመጥ አይጠበቅበትም። ያንን አስተምሮታቸውን ትምህርታቸውን በዚህ በአንድ መጽሐፍ ላይ ቁርአን በተባለው ላይ ገለጠላቸው። ያው የአብርሃም ይሄ ነው ያልተበረዘው ትክክለኛ አስተምህሮ ለትውልድ አስተምር አብርሃም እንዲህ ብሎ ነበር እያለ ይናገራል አምላክ። ኢስሐቅ እንደዚህ ብሎ ነበር፣ ያዕቆብ እንደዚህ ብሎ ነበር፣ ሙሴ እንደዚህ ብሎ ነበር። ያው ይሄን ሁሉ አስተምሮታቸውን ያልተበረዘውን ቃል በቃል አስቀምጠው ምንድነው አንተ የፈለግከው? አሁን ይሄንን ክፍልፍል አድርጎ መጽሐፉን ይሄ ሙሴ ነበር ይሄ እንትን ብለን እናዘጋጅላችሁ ይሄ ኢየሱስ ነበር ብለን ሌላ መጽሐፍ አውጥተን በአንድ በጥራዝ አድርጎና ቁርአን ብሎ ጠራውና በውስጡ ላይ ይሄ አብርሃም ትምህርት ነው ይሄ ሙሴ ትምህርት ነው ብሎ ያልተበረዘውን ንጹህ ትምህርታቸውን አስቀመጠው። ያ ቆይ አሁን ይዘህ ትንሽ እንትን አልህ። አሁን ይዘህ የማስረጃና የመረጃ እጥረት ሊከሰት መሰለኝ። እስካሁን ድረስ አክሴፕት እያደረግኩ ነው የመጣሁኝ። በመጽሐፍ ደረጃ እኮ ነው ቁርአን የወረደ፣ በመጽሐፍ ደረጃ ነው። አስተምሮት የሚባለው ከውስጥ የምናገኘው ነው። በጥቅል በህይወት ዶክሜንትነት እኮ መጽሐፉ ነው የሚያዝ የወረደው በቃል። ይኸውልህ አሁን እኮ ሁሎችን ሙስሊም ናቸው ወደ ማለት ወደ አንተ ልስማማልህ ነው። ስስማማልህ ግን ምን ነው ማለት ያለብህ አንተ? አሁን እኔ ጋር ሙስሊምነትን ተስማማልህ ሳይሆን ለምትጠይቀው ጥያቄ በምትጠይቀው መሰረት እየመለስኩልህ ነው። ገብቶሃል አይደለ? አሁን በመጽሐፍ ደረጃ ነው አልከኝ። መሲሁ የሰጠኝ ነው የሚለው አይደል? ነቢያቶች ይሄ ቃል ተጠቅመዋል። ያን ቃል በመጽሐፍ ላይ ያሰፍሩታል። ገብቶሃል አይደለ? ያስተምህሩትን ማን ያወረደላቸው ይሄን ቃል የገለጠላቸው ከተባለ ያ አንዱ አምላክ ነው። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ እያለ ይነገራል። ሙሐመድ ሆይ እነሆ ዛሬ ለአንተ ቃሌን ገለጥኩልህ፣ ከዚህ በፊት ለኖህ፣ ለአብርሃም፣ ለኢስሐቅ፣ ለኢስማዒል፣ ለያዕቆብ፣ ለሙሴ፣ ለመሲሁ ስገልጥ እንደነበር እያለ ይናገራል። አየህ፣ ለእነርሱ ሲገልጥ በነበረበት መንገድ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገለጠላቸው፣ ቃሉን ሰጣቸው። በዚህ ላይ ያልተበረዘ የነቢያት ትምህርት ምን ነበር የሚለውን ሲገልጽላቸው ጊዜ ሙስሊሞች እንደነበሩ እነ አብርሃም፣ እነ ሙሴ፣ እነ ኢየሱስ ገለጸ ማለት ነው። ሙስሊሞች ናቸው ብሎ ይናገራል። ይሄ ነው
ሁሴን አንዴ ይቅርታ፣ እኔ ከፍጡር በኋላ ታስገባኛለህ። አሁን ስራ እየደረሰኝ ይቻላል። ያው ፎሎ አድርጌታለሁ። በኋላ ቆይ አንዴ ጥያቄ አንዴ ልጨምር። የምትገባ ከሆነ ትገባለች፣ ችግር የለም። እሺ ቁርአኑ ሲወርድ አንድ ዶክሜንት ነው። ሊያረጋግጠው የተዘጋጀው ዶክሜንት ሌላ ነው። የተዘጋጀው ቶራትም ሌላ ነው፣ ኢንጅልም ሌላ ነው። ተቀላቅሎ ወረደ ነው የምትለኝ? አሁን እኮ ሲመጣ ከኛ ዘንድ ያለውን ቀድሞ ተጽፎ የተቀመጠውን ዶክሜንት ያን ሪትን ሪራይት ሊያደርግ ወይም ጀስቲፋይ ሊያደርግ ቁርአን መጣ። አንተ የምትለኝ አሁን ከቁርአን ጋር ተጠቅሎ የመጣውን በቁርአን ውስጥ ያለውን ስነ ጽሁፍ እያነበብክ ይህ ማለት ነው የምትል። ቁርአን እኮ የሚለው ቁርአን እኔ ስመጣ ላረጋግጠው የተፈለገ ዶክሜንት ሂር ከዚህ ከመሬት አለ ይሄንን ክሮስ ቼክ ላደርግ ነው። እነዚያ መጻሕፍቶች አሉ። እነዚህ መጻሕፍቶች እኔ ራይት ላደርጋቸው ነው ላረጋግጣቸው ነው ከሆነ አረጋግጦ ኢመርጅ ለምን አልሆነም? ይሄ ብቻ ጥያቄ የተያዘ ነው። መጽሐፉ የብቻ ነው። ቁርአኑ ሲመጣ ክሮስ ቼክ የሚደረግበት ቶራት ከዚህ አለ። አንተ ምትል ግን ቁርአኑ መጣ በቃ እዚያው አበቃ ነው። ቁርአኑ እኮ የመጣ ለቼክአፕ ነው እንጂ ፐርማነንትሊ ራሱን እንደሚችል አልመጣም። እንዲያው እሺ የሚናገረው እሱ የመጣ ለሁለቱ ነው እንጂ አልመልስልህ። ቁርአን ሶስት ባህሪ ያለው፣ አንደኛ አረጋጋጭ የሚል አንተችን ብቻ ስለያዝካት ነው። ሁለተኛ አራሚ የሚልም ባህሪ ያለው፣ ስለ ተውራትና ስለ ኢንጂል ከተናገረ በኋላ አላህ ስለ ኦሪትና ስለ ወንጌል ተናግሮ ያርማቸዋል። ይሄ ቁርአን ብሎ ይገልጸዋል። አየህ አይደለ? አንተ አረጋጋጭ ነው። ሙሰዲቀን ሊማ በይነ የደይህ የምትለውን ብቻ ወሰድካት። ያለፉትን የሚያረጋግጥ ማረጋገጥ ማለት ምን ማለት ነው ታዲያ? አራሚ ማለት ምን ማለት ነው ወደሚለው ስንመጣ ጊዜ በውስጡ የሚገኙትን እውነታዎች ያረጋግጣቸዋል። በውስጡ የሚገኙ ስህተቶችን ያርማቸዋል። ቁርአን ወአንዘልና ኢለይከ ልኪታበ ቢልሐቅ ሙሰዲቀን ሊማ በይነ የደይህ ሚነል ኪታብ ወሙሀይሚነን ዐለይህ እነሆ በአንተ ላይ ደግሞ ይህን ቁርአን አወረድኩ ካለ በኋላ ያለፉትን የሚያርም ብሎ ይገልጸዋል። አራሚ ነው። ይሄ ራይት ነህ ይሄ ኤክስ ነህ ብሎ ያርማቸዋል ያለፉትን ማለት ነው። አየህ አይደለ? የሚያረጋግጠው ምንድን ነው ከተባለ በውስጡ የሚገኙ እውነታዎች። ቆይ አንዴ ልጨርስልህ። እንደ ምሳሌ ስጠቅስ ነበር። እንደ ምሳሌ ሙሴ ነቢይ ነው የሚል ባገኝ መጽሐፍ ቅዱስ ላይ አረጋግጠዋለሁኝ። አዎ እውነት ነው። ይሄ ጌታ ሰው ሙሴ ምን ብሎ አስተምሯል? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ አስተምሯል። ኔትወርክ ሊያስወጣኝ መሰለኝ። እሺ አንዴ ልጨርስ። አብሽር። ስለዚህ በልሽ ትንሽ ቀጥል። ኔትወርክ መሲሁ ሙታንን አስነስቷል የሚል ባገኝ መጽሐፍ ቅዱስ ላይ አሃ ብለን እንመሰክራለን። አያችሁ አይደል? አረጋጋጭ ሲባል ሙሉ መጽሐፉን ሳይሆን በውስጡ የሚገኙ እውነታዎችን የሚያረጋግጥ ነው። ገብታችኋል? እነ አብርሃም እነ ይስሐቅ እነ ያዕቆብ የሚባሉ ያረጋግጣቸዋል። እነሱ አዎ ያረጋግጣል። አይ ይሄን አልቀበልም በአብርሃም ጊዜ ከነበረ ማስረጃ ካልሆነ በስተቀር አልልም። አምላክ ስላለፈውም የሚያውቅ ነውና በባህሪው ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ስለ ፍጥረታቶቼ የኋላቸውንም የፊታቸውንም የማውቅ ነኝ እያለ ይናገራል። አሜን ነው። ስለዚህ አምላክ ያለፈውን ያረጋግጣል ሲል ጊዜ በውስጡ የሚገኙ እውነታዎችን ያረጋግጣቸዋል ማለት ነው። በውስጡ ያሉትን ደግሞ ስህተቶች ያርማቸዋል። ታዲያ ካረመው መካከል እስኪ ለምሳሌ ጥቀስልን ካላችሁ ሰለሞንን እንውሰድ። ሰለሞን እንደ መጽሐፍ ቅዱስ አንዱን አምላክ ከእርሱ ፈቀቅ እንዳለና ለሌሎች አማልክቶች እንዳመለከ እንደ ካደ ይገልጻል አይደለ? አላህ አረመው ይሄን ነገር። ምን አለ? ወማ ከፈረ ሱለይማን አለ በሱረቱል በቀራ ላይ። ሰለሞን ግን አልካደም ማለት። ሌላስ ሃሩን ዓለይሂ ሰላም የሙሳ ወንድም ነብይ እንደሆነ መጽሐፍ ቅዱስ ራሱ አረጋግጦ ነገር ግን ጣዖት እንደሰራ ለህዝቦቹ ይህንንም ጣዖት አምላካቸው ነው ብሎ እንደሰጣቸው ይገልጻል። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምሮ ይሄን አላህ አረመው። በቁርአን ላይ ምን አደረገ? ሃሩን አይሰራም፣ ይሄንን ሳምራዊ ሰው ነው ይሄን ጣዖት የሰራላቸው የወይፈን ጥጃ ከወርቅና ከብር አቅልጦ የሰራው ያ ሰው ነው ብሎ ገለጸው፣ አረማቸው። አያርላ። ስለዚህ ቁርአን ምንድነው? አንደኛ አረጋጋጭ ነው ሲባል ጊዜ በውስጡ ያሉ እውነታዎችን ያረጋግጣል። ሁለተኛ አራሚ ነው ሲል በውስጡ ያሉ ስህተቶችን ያርባል። ሶስተኛ ደግሞ ልጨምርልህ ሌላ ይሄ ብቻ አይደለም። ሌላ ባህሪው ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ስለ ተውራትና ስለ እንጂል ስላለፉት ሲናገሩ ምን አሉ? ላ ቱሰድቁ አህለል ኪታብ ወላ ቱከዚቡሁም አሉ። የመጽሐፉን ባለቤቶች እውነትም አትበሏቸው ሐሰትም አትበሏቸው አሉ። ይሄ ደግሞ የትኛውን ይመለከታል? በቁርአን በሐዲስ ላይ እውነትም ነው ሐሰትም ነው ብሎ ያልተገለጸውን ጸጥ ብላችሁ ለፉ ነው። እንደ ምሳሌ ኢሳያስ የሚባል ነብይን እንውሰድ እያልኩ ነበር።
ኢሳያስ ነብይ እንደሆነ መጽሐፍ ቅዱስ ላይ ይናገራል። አዎ እሺ፣ በቁርአን ላይ ነብይ ኢሳያስ የሚባል ነብይ አለ ተብለናል ወይ? ላ አልተባልንም። ነብይ አይደለም ተብለናል ወይ? አልተባልንም። ስለዚህ ዝም እንላለን። ስለዚህ አካል አያችሁ አይደል? ላ ነቁል ኢነሁ ነብይ ወላ ነቁል ኢነሁ ለይሰ ቢነብይ፣ ነብይም ነው አይደለም ምን አንልም፣ ዝም እንላለን። አጽድቆልን ሙሴን ቢሆንስ ነብይ ነው ብዬ አጸድቃለሁ። ሙሴ ነብይ ነው ብሎ ስላረጋገጠልኝ ቁርአን ማለት ነው። አየህ አይደል? ይሄን ይመስላል። እና ስለዚህ እናንተ አረጋጋጭ የሚለው ብቻ ሳይሆን ጥሩ ቆይ፣ አሁን የግለሰቦችን ህይወት ነው የነገርኸኝ እንጂ ይኸውልህ እኔ እኮ መሰረታዊ ይዘት እየመጣሁ ያለሁኝ የት ላይ በምን ምክንያት ነው የተለያየን? እኛ ሙሴን ነብይ ነው ብለን አምነን እንቀበላለን። አብርሃምን፣ ይስሐቅ፣ ያዕቆብን እንቀበላለን። እናንተም ትክክለኛ ናችሁ ብላችሁ ከተቀበላችሁ ቁርአንም ቶራትንና እንጂልን ካረጋገጠ አንድ አድርገን አንድ መሆን ነው እንጂ የሚቻል ቶራት የተረጋገጡትን ቶራትንና እንጂልን ጥለን ቁርአንን ለመያዛችን አመክንዮአችን ምንድን ነው? በዛውም ላይ ቅድም የተነሳንበት ጭብጥ እንዳይጠፋን ነው። ሙሐመድን የኔ ጀማሪው ካለ ሌላ አረጋጋጭ ብቻ አይደለም እያልኩኝ ነው ወገናችን። አረጋጋጭ የሚለው ደግሞ ምንድነው? እየተሰማው አልነበረም አላውቅም። በውስጡ ያሉ እውነታዎችን ያረጋግጣል ማለት ነው። አረጋጋጭ የሚለውን ቃል ይዘህ ስትመጣ ገብቷል አይደለ? አራሚም ነው እያልኩኝ ነው። አራሚ ነው ማለት ምን ማለት ነው? ያለፉትን ስህተቶች ስህተት ናቸው፣ እውነቶቹን እውነት ናቸው ብሎ የሚያርም ነው እያልኩኝ ነው። የቁርአን ባህሪ ሁለተኛው ይሄ ነው። ገብቷል አይደለ? ያ ነው። ስለዚህ ወጥቷል። ኔትወርክ ሲስተካከል በቃ ራሱን ይወጣል። እሺ